እሺ ቪዲዮአችንን ስንጀምር በአጼ ምኒልክ ጊዜ የነበረውን ስናይ አጼ ምኒልክ ዳግማዊ ኢትዮጵያን የመሩት ከ1889 እስከ 1906 ዓ.ም ሲሆን በዚህ ዘመን እግር ኳስ በኢትዮጵያ ውስጥ ገና አልተጀመረም ነበር። ያው አጼ ምኒልክ ኢትዮጵያን ሲመሩ የነበሩበት ወቅት አገሪቱ ከውጭ ወረራ ጋር የትጥቅ ትግል በማድረግ እንደ አድዋ ያሉ ጦርነቶችና የሀገር ውስጥ ዘመናዊ መሰረተ ልማቶች እንደ ስልክ፣ ባቡር፣ ትምህርት ቤት ያሉ መገንባት ላይ የነበሩበት ጊዜ ነበር። እግር ኳስ በዓለም ደረጃ በዘመናዊ መልክ እውቅና አግኝቶ ወደ አፍሪካ ወደ ኢትዮጵያ የገባው ከ19ኛው መቶ ክፍለ ዘመን በተለይም ከ20ኛው ክፍለ ዘመን መጀመሪያ ላይ በቅኝ ገዢዎች ኃይሎች አማካኝነትም ነበር። ስለዚህ በአጼ ምኒልክ ዘመን እስከ 1906 ዓ.ም ድረስ በዘመናዊ መልኩ የተደራጀ የእግር ኳስ ታሪክ የለም ነበር ማለት ይቻላል። አሁን ቀጣዩን ወደ ኃይለ ሥላሴ መተን ደግሞ የኃይለ ሥላሴን ዘመን ስንመለከት በኃይለ ሥላሴ ዘመን ኢትዮጵያ እግር ኳስ ታሪክ ምን ይመስል ነበር የሚለውን ስናይ ቀዳማዊ ኃይለ ሥላሴ ሀገሪቱን ከመሩበት ዘመን ከ1916 እስከ 1966 ዓ.ም ውስጥ ኢትዮጵያ በአፍሪካ እግር ኳስ ውስጥ ግንባር ቀደም ሚና የተጫወተችበት ወርቃማው ዘመን ነበር ማለት ይቻላል። የቀዳማዊ ኃይለ ሥላሴ መንግስት እግር ኳስ ኢትዮጵያ ነፃ የሆነች የተደራጀች ሉዓላዊና ከሌሎች ሀገር እኩል መሆኗን የሚያሳይ እንደ መሳሪያነት ይጠቀሙበትም ነበር። በዛን ጊዜ የነበረው የመሰረተ ልማት የአደረጃጀት እድገት ስንመለከት በአዲስ አበባ የመጀመሪያው እግር ኳስ ስታዲየም የነበረው ካምፖ ስፖርቲቮ ቪቶሪዮ ከሁለተኛው ዓለም ጦርነት በኋላ የነበረው እሱ ከሁለተኛው ዓለም ጦርነት በኋላ የአዲስ አበባ ስታዲየም ወይም ደግሞ ቀዳማዊ ኃይለ ሥላሴ ተብሎ ተሰይሞም ነበር በጊዜው። የኢትዮጵያ ብሔራዊ ቡድን እግር ኳስም በ1939 ዓ.ም ተመስርቶም ነበር። በዛን ጊዜ ለብሔራዊ ቡድን ተጫዋቾችም ከሰራዊትና ከፖሊስ ክለቦች ነበር ምልመላው የተደረገው። ብሔራዊ ቡድኑ መጀመሪያ ዓለም አቀፍ እውቅና ያገኘበት ጨዋታም በ1939 ከፍሬንች ሶማሊላንድ ጋር ከአሁኗ ጅቡቲ ጋር አድርጎ 5-0 ማሸነፍ የቻለበትም ትውስታ አለ። በ1947 ዓ.ም አዲስ አበባ ቀዳማዊ ኃይለ ሥላሴ ስቴዲየም መመረቅ በሀገሪቱ ውስጥ የስቴዲየም ግንባታ መጀመር የሚያሳይ ሲሆን ይህም የእግር ኳስም በሀገር አቀፍ ደረጃ ተቀባይነት ማግኘቱን ማመላከቻም ነበር። እግር ኳስ በይፋ በፌዴሬሽን ቁጥጥር ስር እንዲሆን የኢትዮጵያ እግር ኳስ ፌዴሬሽን በ1943 ዓ.ም ተመስርቶም ነበር። ይህም በ1952 ዓ.ም የፊፋ እና በ1957 የካፍ አባል ሀገር እንድትሆንም አስችሏት ነበር። በ1944 በኃይለ ሥላሴ አስተዳደር ስር የመጀመሪያው የኢትዮጵያ ሻምፒዮና በአዲስ አበባም ተካሂዶም ነበር። ኢትዮጵያ በአፍሪካ እግር ኳስ ምስረታ ውስጥ ትልቅ ሚና ተጫውታለች። በተለይም አቶ ይድነቃቸው ተሰማን ስናይ የካፍ መስራች አባልና ለአፍሪካ እግር ኳስ እድገት ቁልፍ ሰውም እንደነበሩ እናስታውሳለን። በ1957 ዓ.ም የተካሄደው ደግሞ የመጀመሪያው የአፍሪካ ዋንጫ ወይም አፍሪካ ካፕ ኦፍ ኔሽን ከግብፅና ከሱዳን ጋር ከተሳተፉ 3 ሀገሮች መካከልም አንዷም እንደነበረች ታሪክ ያስረዳል። ኢትዮጵያ በ1962 ዓ.ም ውድድሩን አዘጋጅ የነበረችበት ሲሆን በዛኑ ጊዜም ያንን ዋንጫ አሸናፊ መሆኗ በዛን ጊዜ ካገኘናቸው ትልቅ ድሎች ውስጥ አንዱ ነው። ቡድኑ በ1963 ዓ.ም እና በ1968 ዓ.ም አራተኛ ደረጃ በመያዝም በአፍሪካ ጠንካራ ኃይል መሆኑንም አስመስክሮ ነበር። በ1960ዎቹ የኢትዮጵያ እግር ኳስ ወርቃማ ዘመን ኮከብ ከሚባሉት ውስጥም ግንባር ቀደም ተጠቃሾቹ አጥቂው ወርቁ መንግስቱ እና የመሰሎቹ በሀገር ውስጥ እግር ኳስ እድገት ያንጸባረቁት ሚና ትልቅ ነበር ማለት እንችላለን።